ሰላም 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 ውድ የማሜ ዩቲዩብ ቻናል ፋሚሊዎች እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ በእቃ ማጠብ መተናል። እንዴት ናችሁ ፋሚሊዎች? ሰላም ናችሁ? ቆይ ሰላማችሁ ብዙት ይበልልኝ። እኔ ደህና ነኝ። እናንተ እንዴት ናችሁ? እንዴት ይዛችኋል? ጦርነቱ ሁሉ ሰላም ነው ወይ? ቤሩት ውስጥ ያላችሁ ሰላማችሁ ብዙት ይበልልኝ። እንዴት ናችሁ? አላችሁ ልኝ አለኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። እኔ ጋር ሁሉ ሰላም ነው። ሁሉም መልካም ነው። እግዚአብሔር አምላክ የተመሰገነ ይሁን። እኔ ጋር ያለው ሰላም እናንተ ጋር ሰላም ነው። እኔ ጋር ያለው ሰላም እናንተ ጋር ይሁን። ደህና ናችሁ ወይ? አለኝ እግዚአብሔር ይመስገን። አለሁ እኔ ጋር ሁሉ ሰላም። አሮጊቷ እየመጣችብኝ ትሄዳለች ትመጣለች ትሄዳለች። ለምን እንደሆነ አላውቅም። በሰላም ነው። እና ዛሬ የሆነ ጉዳይ ነበረ አይቼ እናንተ ለካ ኢትዮጵያዊነት መሆን በጣም ደስ ይላል። ባይዘው ለምን ብትሉኝ በጣም ኮራው። ትናንትና ራሱ ላይፍ ላይም ተናግሬዋለሁና ምን እንደምናገር አላውቅም። ሀሳቤን አድርጌ ዘጠኝ ነው። መቼም አንዳንዴ እኔ የሆነ ነገር አውራለሁ ብዬ ስመጣ ሰው ከመጣ የሆነ ሰው ሀሳቤን ከሰረቀ በቃ ይጠፋብኛል። ሰው በቲክቶክ የተዘዋወርኩኝ ከዚህም በፊት አይቻለሁ ይሄንን ነገር ቤሩት ላይ ባለሙያ ማለት የፀጉር ሙያ የስፌት ሙያ 12ኛ ክፍል ጨርሰው ውጤት ያልመጣላቸው 10ኛ የተማሩት ምናምን እዚህ ሀገር ያስተምራሉ። በቃ ሙያ ማለት ነው። እና እኔ በአሁኑ ሰዓት ላይ እርግጥ የማይዋሽ ነገር ነው። ሚዲያ ላይ ስትጀምሩ እንግዲህ ስለ ራሳቸው ገልጻቸው ነው ሚዲያ መቅረብ ያላቸው። እኔ ራሴ ገና ሀብዬ ራሴን መኖር የጀመርኩት አሁን ነው። እና ሰው መኖር በመጀመርበት ሰዓት ይህንን ሳይ ለካ ይሄም አለ በቃ እኔ እግዚአብሔር ብሎልኝ በእግሬ በምቆምበት ሰዓት በዛን ሰዓት ልማር እችላለሁ። ያው የመጀመሪያ ሀብዬ ህይወትን እየጀመርኩ ስለሆነ ሰው በኋላ ሊስተካከልልኝ ስለሚችል ድንገት ልማር እችላለሁ። ይህንን ትምህርት ብዬ ቁጥራቸውን ይዣለሁና አሁን በቀደም ለካ ሳይ እናንተ የእርዳታም ድርጅት ነው ለካ ድርጅቱ እንደነገር የኛ ለኛ የሚል ድርጅት ነው ቤሩት ውስጥ። አሁን በስደት በጦርነት ምክንያት ብዙዎች አረቦችም አሉ፣ የዚህ ሀገር ዜጎች አሉ፣ ቤታቸው ተፈናቅለው የወጡት ሱዳን፣ ባንግላዴሽ፣ አፍሪካዎች፣ ፊሊፒኖች እንዳለ ተፈናቃይ የተባለ በቃ እንዳለ ይረዳሉ። ምግብ ወንዝ ዳር በጦርነት ቤታቸውን ሸሽተው ወንዝ ዳር ላይ ሂደው የሚኖሩ አሉ። የሚያድሩ እግዚአብሔርን ብርድ አለ የሚሰላችሁ። እኔ ቤት ውስጥ ራሱ ይውላችሁ እንደዚህ ለባበሽ ይቀመጣሉ። እግዚአብሔርን ምናቸውን ማቃቸውን ተተወተው ወንዝ ዳርና ቱቦ ስር እያደሩ ነው ያሉት። እና ለነሱ ምግብ ይዘው እየሄዱ ለኢፍጢር ፍጡር ማለት ነው። ሙስሊሞች በጣም ሙስሊሞች አሉ፣ ኦርቶዶክሶችም አሉ። ሁለቱም እየሰሩ ሊባኖስ ውስጥ እንግዲህ በዜላ ታውቃላችሁ፣ ሙሉትዬ ታውቃላችሁ። እና እሱን በቃ ረዛጃጅ ምናምን እየሰሩ እኔ ግርም ምን ያለኝ ማርያም ግርም ምን ያለኝ ሰው በቃ ሰው መሆን ሰብአዊነት ይሄ ነው በቃ። እኔ አያገባኝም የሀገሬ ዜጋ ነው ምን አያገባኝ። ይሞቱ ይራቡ አላሉ ምን አያገባኝ እንዴ? የራሴን ነፍስ አድናለሁ እንጂ እኔ ምን አያገባኝ ስለሰው ብለው አላሉ። እግዚአብሔርን ይሄንን ነገር አላሉ። ይህን ነገር ሳይሉ እየረዱ እያበሉ እየሰሩ ሳይ በስመ አብ ወልድ በጣም ደስ አለኝ። ቤተሰብ በቃ ሰው መሆን ይሄ ነው በቃ ሰብአዊነት መኖር የሰው ሰብአዊነት በቃ ይሄ ነው በቃ የሰው ሰብአዊነት
በቃ ሰው መሆኔ ነው። በቃ መቤቴን ሰው መሆኔ ነው። ኮራሚን ኢትዮጵያ ማለት እኔ እንጃ። በስመ አብ አሁን እንደው እግዚአብሔር አምላክ ሰላም ያወርድልን እንጂ ለሀገራችን ኢትዮጵያዊ ማለት ይሉንታ ያለው ፍቅር ያለው ሰላም ያለው ፈረሃ እግዚአብሔር ያለው ነው። ያው ሴጣን በመሃል ገብቶ ትንሽ ችግር ቢፈጠርም በኢትዮጵያ ውስጥ እግዚአብሔር ደግሞ መጨረሻውን ያሳምረዋልና መጨረሻችንን ያሳምረው ነው። ስደት ላይ ድርጅት አቋቁመው ስደተኞችን እህቶቻቸውን ሲረዱ በጣም ኮራው። ማርያምን እንዴ ብዙ አሉ የዚህ ሀገር ዜጋም እየረዱ ነው ያደርጋሉ። ግን የኛ ኢትዮጵያኖች ሲያደርጉ ኮራውኝ። መቤቴን ኮራው። በጣም ደስ አለኝ። በቃ እግዚአብሔር ይባርካቸው። ቀሪ ዘመናቸው የተባረከ ይሁን። ቀሪ ዘመናቸው የተቀደሰ ይሁን። ጨለማውን ትንሽ ላስጠቀያው ካሜራማን የለኝም ቤተሰብ። የመዳም ቅመም ደግሞ ካሜራማን ያስፈልጋታል እና እግዚአብሔር አምላክ ቀሪ ዘመናቸውን ያሳምርላቸው፣ ጤናውን ጉልበቱን ይስጣቸው፣ ይጠብቃቸው ከሁሉም ነገር። ኦኬ ከላይ ለካ መብራት የለም ለካ ቀንሷን ጨለማ ለመሆነት ይላል። ጉድ እኮ ነው። አብሬያትሉም እንዴ ነው እንታ ላይፍ ላይ ነው ማለት እንደዚህ ሞቅ ይበል እንጂ የምንጨለማ ነው እንዴ? ጉድ እኮ ነው። እና በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። ግን ለምን ከፍ አይልም ቲክቶካቸው? ቲክቶክ አላቸው። ትናንትና ላይፍ ላይ ነበሩ። ከ50 ሰው በታች ነው የሚከታተላቸው። ለምንድን ነው እንደዚህ ነገር ማናበረታታው? ለምንድን ነው ሰብስክራይብ ማታረጉት? ለምንድን ነው ላይክ ማታረጉላቸው? ለምንድን ነው ሼር ማታደርጉላቸው? እግዚአብሔርን ኧረ ተው ቤተሰብ። በስደት ላይ እንደዚህ መልካም ስራ ሲሰራ መበረታታት አለበት። በቃ መበረታታት፣ አበረታቷቸው። የኛ እኔ እግዚአብሔር በሁሉ ነገር ያሳካልን። ለሁላችን ስደት ላይ ያለን እህቶቼ ለሁላቸው መልካም እንላቸዋለሁ። እግዚአብሔር ይርዳቸው፣ በሁሉ ይርዳን ነው በቃ። እኔ አሁን ላይ በራሴ ነግሬያቸው እንደመጀመሪያ እንደገባው ለራሴ መቋቋም የጀመርኩት ሀብዬ ህይወትን ልጀምር የፈለኩት አሁን ነው። እንግዲህ ለምን ብትሉኝ ጥያቄውን መልሰውን አልመልስላችሁም ወይ ማሐዲ አይኑ ሐደ ሰው ይመጣ እና ለምን ብትሉኝ እንግዲህ አሁን መልስ ልሰጣችሁ አልችልም። አንድ ቀን ነግራችኋለሁ። ልትማሩ የምትፈልጉትን ነገር የዛኔ ትማራላችሁ። ስለዚህ በጣም እኔ ደስ ብሎኝ ነው፣ ደስታዬን ልገልጽ ነው። ስደት ላይ ይሄም አለ። እግዚአብሔርን በጣም ነው ድርጅት መኖር ስደት ላይ በጣም እግዚአብሔር ያበርታቸው፣ እግዚአብሔር ያጠንክራቸው፣ እግዚአብሔር ይደግፋቸው። ማርያምን እግዚአብሔር ይደግፋቸው። እግዚአብሔር አምላክ ይደግፋቸው። እነሱ እግዚአብሔር ይመስገን ለሁሉም ነገር። እስኪ ሀገራችንን ኢትዮጵያ ሰላም ያድርግልን፣ ቤይሩትንም ሰላም ያደርግልን። እኔ በቀደም መስታወት ስር ያላችሁ አልሸሸውም። ለአንድ ቀን ሸሽቼ እዛ ተኛለሁ። ራስ ምታት ለቀቀብኝ። ብርዱ ቅዝቃዜው ማለት ነው። እኔ ከዚህም በፊት እናትዬ ወገቤ ታመሜ ዳንኩት። ድጋሜ ደግሞ በቅዝቃዜ እናቴ አጥንቴን ቃርግቶ ያስቀምጠኝ። እንዴ አልተኛም አልኳት። አልፈልግም በቃ ይመጣብኝ። ማታ ነው ስጠይቀኝ የልተኛ እኔ ክፍሌ ነው የምተኛ ልበል አልተኛም። ስብሰባ አንድ ቤት ቅዝቃዜ ነው ፈልገው አልኳት። አንደኛ ቅዝቃዜ፣ ሁለተኛ መኪና እንዳለ እየሄደ ነው የሚያደርገው። ሞተር ሳይክሎች ያስጮሁ ምን እያሉ እንዴ ድምፁስ ከድምፁ ድምፅ ከቅዝቃዜው ቅዝቃዜ። ኧረ እኔ አልፈልግም አልኳት። ተኛው ክፍሌ። ይኸው እግዚአብሔር አምላክ የሚጠብቀን አያንቅላፋ። ተኛው ተነሳው። ይኸው ስራ ላይ እየሰራሁ ነው እና እንደዛ ነው ፋሚሊዎቼ። ደስ ብሎኛል። ለእኛ ማህበር በመኖሩ ድርጅት በመኖሩ ቤይሩት ከተማ ውስጥ ወይኔ ቤይሩትዬ ፍቅር ነች እናቴ። አገሪቷ እኮ ፍቅር ነች እናቴ። ትሙት ማርያምን በጣም ቆንጆዬ ሀገር ነች እውነት። ሁሉም ግን ያው ቢሆንም በቃ ነፃነት አላት።
ሰው እንደፈለገ እየወጣበት ይገባል። እና እግዚአብሔር አምላክ ለሁሉም ስደት ላይ ያሉት ኢትዮጵያኖች እግዚአብሔር ይጠብቃቸው፣ ይጠብቃቸው፣ መድኃኒዓለም ይጠብቃቸው። እኔ እንጃ ቃላት የለኝም። እሱ ይጠብቅልን፣ መድኃኒዓለም አለው ይበለን፣ ጦርነቱን ያስቆመልን፣ ያስቆምልን፣ እግዚአብሔርን ያስቆምልን። እና ቤተሰብ ወዳቸዋለሁ፣ አከብራቸዋለሁ። ሰብስክራይብ አድርጉን። ተው ዩቲዩብም እያነሳብኝ ነው። ላይኩን ሰብስክራይቡን ላይክ ያነሳብኛል፣ ሰብስክራይብ ያነሳብኛል፣ ሰዓት ያነሳብኛል፣ አስቸገረኝ። እሺ ሰውዬ የሆነ ነገር ይዞ መጣ። ቆይ ላሳያችሁ። ባይዘው ይሄን ነገር ይሄ ዛፍ አገራችን አለ። የሆነ እቃ ነበረ እንትኑ ዛፉን የሚያሳይ ድብስ እንደ እንትን ነገር ነው። ኢትዮጵያ ውስጥ እኮ እናንተ ዛፍ እኮ ማለት ነው። ይሄ እዚህ ዛፍ እኮ ማለት ነው። ይሄ የሚሰራበት ዛፍ እኮ ኢትዮጵያ እየቆረጠች ነበር እኮ የምንጥለው እኛ እንትኑ ፍሬው ራሱ እያወጣን እንደፋው ነበረ። እግዚአብሔርን የሚገርም ነው እኮ ማርያምን። ዛሬ ግን እዚህ እናቴ ለድርቀት ለቡ ድርቀት ለስማ ሲጣፈጥ ግን ብቻውን አይደለም የምትጠቀሙት። ይሄ ወፍራሙ ነው እንትን አለ ሁሙስ ታውቃላችሁ? የሽምብራ ቅቤ ልክ እንደ ለውዝ ቅቤ የምትሉት አለ አይደል? የሽምብራው ቅቤው ራሱ በሱ ትጠቀማላችሁ። እሱን አድርጋችሁ አቤት ሲጣፍጥ እግዚአብሔርን በጣም ጥሩ ነው። ወይ ለካኛ ኢትዮጵያ እንደፈለገን ስንጫወትበት የነበረው ፍሬ እዚህ ተቀባለች። የሚገርም ነው። እግዚአብሔርን በጣም ይገርም ነው። እና ቤተሰብ እንደዛ ነው እላችኋለሁ። በውስጥ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ቪዲዮ እየታየልኝ አይደለም። የምሬን ነው የምላችሁ። ቪዲዮ እያያችሁ አይደለም። በጣም የመጀመሪያ ጊዜ በጣም እያያችሁ ነበረ፣ ግን አሁን ላይ ግን እያያችሁልኝ አይደለም። ያው እርግጥ አልፈርድም። የረመዳን ስራ አለ። ረመዳኑ ስራው ይከብዳል። ያው እያለቀ ነው እና እንግዲህ ከረመዳን በኋላ እንገናኛለን እላችኋለሁ ፋሚሊዎቼ። አመሰግናለሁ። በጣም እናመሰግናለን። ላይክ ለምታደርጉት ማታ በለቀቁት ቪዲዮ 4 ላይክ ብቻ ነው ያለው። እናመሰግናለን። ችግር የለውም። እና የኛን ለኛ ብላችሁ ሰርች አድርጉና ቲክቶካቸውን ፎሎ አድርጓቸው። በጣም ለስደተኞች እየጠቀሙ ያሉት በአሁኑ ሰዓት እርዳታ እየረዱ ያሉት እኛ ኢትዮጵያኖች የኛ ማህበር ነው። ስለዚህ ሰብስክራይብ ፎሎ አድርጓቸው፣ ሰርች አድርጉና እኔንም በዛው አበረታቱ። ሰብስክራይብ አድርጉኝ እንዴ። እሺ ቻው። ወዳቸዋለሁ፣ አከብራቸዋለሁ። አይ ላቭ ዩ። እንዳትረሱ ኮመንትም አስቀምጡ።